ሰላም ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን ሁሉ ሰላም። ስራ እንዴት ነው? ስራ፣ ጤንነት? እኔ ያለው እግዚአብሔር የተመሰገነ ይሁን አሜን። እና ዛሬ ድራማ ጀምሬ ነበር። አንዴ ነው ገና የለቀኩት እና ዛሬ ክፍል 2 ነው። እና ልጁ ቁማር ቤት እንደገባ ነበር ማለት ነው ያቆምኩት። እና አሁን ልጅየው ቁማር ቤት ገብቶ ተበላ። ሊወጣ ሲል እና የምትወጣው ሲባል እጀለ ሊወጣ ሲል የና የምትወጣው ብሎ ሲጠይቀው አሁን የሚሄድበት የቤተሰብ ጉዳይ አለ ብሎ ሲነግረው፣ እንዴ በጣም ብዙ ዳኮ አለብህ፣ ወደ 500,000 ብር የተጠራቀመ ብር አለብህ። ከየት እያመጣ ነው የምትጫወተው? ለምንስ ትጫወታለህ? ማከፍል ከሆነ ሲለው፣ በቅርብ ቀን እከፍላለሁ ጠየቀው። አሁንም በድጋሚ ከሌለህ ከየት አምጥተህ ልትከፍል ነው ሲለው ጠየቀው። ቼክ ልስጥህ ሲለው ሳቀበት ማለት ነው። እና ቼክ ልስጥህን ሲለው አልተስማማም። ላሳስርህ እችላለሁ ብሎ ጠየቀው። አሁንም ቼኩን አልቀበልም ብሎ ቼኩን አስቀመጠው። ገንዘቤን በጥሬ ብር ነው የምፈልገው ብሎ እየመለሰለን ነው። በጣም እየለመነው ነው። ሚስቱ ፍቅረኛው እየደወለች ስልኩንም ከእጁ ላይ ቀማው። የቤት ካርታ ልስጥህ ሲለውም አልፈልግም አለ። የመኪናውን ታርጋ ቢለውም የመኪናውን ታርጋ ተበልተዋል እያለ በጣም እየቀለደበት ነው። ጋርዶቹም እየሳቁ ነው። ቀራት ታዲያ አሁን እኮ ባዶ ቀፎ ነህ። ጀርባውን እየመታ ገንዘቤን ታስጠኝ፣ የትም መሄድ አትችልም እያለ እያስፈራራው ነው። የትም አልሄድም፣ በፈለከው ሰዓት ማግኘት እየቻልክ ነው። ባይሆን ስልክን ስጠኝ፣ እየመጣው እንደሆነ ልንገራት ለፍቅረኛ እያለ እያስረዳው ነው። ግን ምንም ሊሰማው አልቻለም። በጣም እየቀለደበት ነው። እና ጋርዶቹም ያዙት። የሚገርም ነው ግን ቁማር ነገሩ ለማስተማር ነው። መልሱን ማታ እነግርሃለሁ፣ ስልኬን ስጠኝ ብሎ ከእጁ ላይ መንጭቆ ሄደ ማለት ነው። ጀግና ነው። እየተሳቀ ፍቅረኛው ጋር እየደወለ ነው። ፍቅረኛውም ጠብቃ መንገድ ላይ ቆማ ስልክ አላነሳላት ሲል ወደ ቤት ገባች። እሱም ስልኩን በሰጠው ሰዓት ሲደውል ወደ እሷ ስልኳን አጠፋችው እና ቤትም ገብታ እንዴት አመሸህ አባ፣ እንዴት አመሸሽ ልጄ፣ ምን ሆነሽ ነው ልጄ፣ ፊትሽ ልክ አይደለም ብሎ ሲጠይቃት አባትየው ዛሬ ቀኑ ልክ አልነበረም ብላ መለሰችላት። ኬፊ የት ነበረ? የለም እንዴ እሱን አብሬ ስጠብቀው ነበረ እያለች እየመለሰችለት ነው። ወደ ክላሷ ቀጭቋ ያለችም ገባች። እሷ የቆመችበት ቦታ ላይ ሮጦ ቢሄድም አላገኛትም። በጣም አዝና በጣም የተበሳጨች አልጋዋ ላይ ቁጭ ብላ ትውስታ አላት ማለት ነው። እያስታወሰች ነው።
እሱም የቆመችበት ቦታ ላይ ቆሞስ ይደውላታል። ስልኩን ግን ማንሳት አልቻለችም። ስልኳ ይጠራል፣ ትዘጋዋለች። እና አቤም በሾርባው ላይ መድኃኒቱን ጨምረው ነበር የሰጡት። ይኸው ዝም ብሏል። ሰራተኛ ብቀሰቅሰው ምን ብትለው ምንም ሊሰማት አልቻለም። በጣም እያለቀሰች አዝና እየተጸጸተች ነበረ። ሳቤላ ሳቤላ ብላ እየተጣራች ነው። ሳቤላም በቸኮሌቱ ላይ መርዙን ስለሰጣት ወደ ሳቤላ ክፍል ሄደች ማለት ነው። ሳቤላም እንቅልፍ ወስዷታል። ዝም ብላ ሰራተኛዋ እያየቻት ቆመች ማለት ነው። እርግቤ እያለች ብትጣራም እርግቤ ግን ምንም ልትሰማት አልቻለችም። የኔ እርግብ እያለች በተደጋጋሚ እየጠራቻት ነው። ምንም ስለሰጠቻት መድኃኒቱን እሷም ደክማለች። ቸኮሌቱ ላይ መርዙን ስለሰጧት አይሆንም አይሆንም እያለች በጣም እያለቀሰች እየተንቀጠቀጠች እሷን ለማስነሳት ትሞክራለች እና ክላሱን ለቃ ሰራተኛዋ ወጣች እና ገዳዩም ክላሱ ገብቶ መድኃኒት ሾርቦውን እንደጠጣ አይቶ እንደሞተ ማለት የሞተ ነው የሚመስለው፣ ግን የሞተ አይመስለኝም። ለእኔ እንደሞተ አየውና እየተንቀጠቀጠ ወጣ። ሰራተኛዋ መበሩ ስል ተደብቃ ነበረ። እሷም አፏን አፍና እየተንሰቀሰቀች በእንባ አሁንም ድጋሚ ወደ ልጁ ስር ሄደች ማለት ነው እና ውሽሚቷም የልይቷ እንጀራ እናት ኪችን ተቀምጣ የተንጎራደደች ነው። እሱም ሊነግራት ወደ እንጀራ እናቱ ጋር ሄደች። ሲዚ ወደ እንደምጠራኝ ምንድን ያደረግከው እያለች እገልሃለሁ እያለችው ነው። እንዴት እንደዚህ ታደርገኛለህ? እንዴት ባንዴ ትገለዋለህ? እያለች በጣም እየተጸጸቱ ነው። መጀመሪያ ነበር ይታይደረግ መጸጸት ማለት ነው። በጣም ስግብግብ ነህ እያለች እየሰደበችው ነው። እገልሃለሁ እያለች እየዛተችበት ነው። አላማ ይሄን ነበር፣ እስር ቤት እኔን ለመክተት ነበር አላማ እያለች ምራቋን ሳይቀር ነው ማለት ነው እየተፋችበት። ወዶች በስተ መጨረሻ ማደረግኩት ብሎ ወንድ ነኝ ሞት አይደል ብሎ አው ሞተ እያለችው ነው። አላማ ይሄ ነበረ። እንኳን ደስ አለህ እያለች በጣም እየተጸጸተች ነው። እሱም ደግሞ በእኔ ይሁን እኔ ወጣዋለሁ ሁሉን ነገር ብሎ መለሰላት። ሰራተኛዋ ማፏን አፍና ግድግዳው ስር ተቀምጣ በጣም እያለቀሰች ነው። እና
ይቅርታ በማላቋርጭ ነበረ እና ልይቷም ለወንድምየው ለሞተ ወንድሙ ለመናገር በጣም ትፈልጋለች። እሱ ግን ምንም የሚሰማ ሰው አይደለም። ደረጃ ላይ ወታም እንደወደቀች አስመስላ እንዲያንሳት ብትሞክርም ያኛው ግን የሆነ ነገር ልትናገርበት እንደሆነ ስለሚገምት ሽጉጡን አሳያት፣ አስፈራራት ማለት ነው። ልክ ሲያስፈራራት ያው እግሯ የተሰበረው ልጅ ብድግ ብላ ሄደች። እዩ ምን ሆነሽ ነው? አሁን አሞሽ ነበር እንዴ አልነበር እንዴ ብሎ ሲጠይቃት ታስመልስላትም አለቀ ማለት ነው ውዶቼ። ግን ይቅርታ ማለት እኔ እስካሁን ድረስ ያልገባኝ ነገር ማለት ነው ድራማ ትታቀርቡ ማለት በእንትናችሁ ነው ማለት በራሳችሁ ሸምድዳችሁ ነው እየሰማችሁ ነው? እስኪ መልሱልኝ ከይቅርታ ጋራ ማለት ነው። ዝም ብላችሁ ጻፉልኝና እኔ አነበዋለሁ። ማለት ምንም ሊመጣልኝ አልቻለም። የሆነ ብቻ ይከብደኛል ቋንቋ እና መልሱልኝ።